የፕሬዝዳንቱ ፈተናዎችና እድሎች። ፕሬዝዳንት ታደሰ ወረደ ከሰሞኑ አዲስ አበባ መጥተው 4 ኪሎ ቤተ መንግስት ገብተው የአንድ ዓመት የስራ አፈጻጸም አስገምግመው ስልጣናቸው ላይ አንድ ዓመት ተመርቆላቸዋል። ባሳለፉት የአንድ ዓመት አመራር እንደተፈራው በፌዴራል መንግስቱ ያን ያህል አልተጠላም፣ ጫናም አልደረሰባቸውም። እንዲያውም አንዳንዱ ስራቸው በመንግስት ሚዲያዎች ትኩረት ያልተሰጣቸው ስኬቶች ተደርገው ተወርቶላቸዋል። በጣም እንደተጠበቀውም ደግሞ በህወሓቶች ብዙም አልተወደዱም። እነዚህም እዛው አዲስ አበባ ቅር ወደ መቀለ ድርሽ እንዳትል የሚል የሚዲያ ፕሮፓጋንዳ ውስጥ ነው የሰነበቱ። ወዲ ወረደ ስልጣናቸው በአንድ ዓመት መራዘሙ ሁለት ትርጉም ተሰጥቶታል። በአንድ በኩል የፌዴራል ድጋፍ እንዳላቸው ተገምቷል፣ በሌላ በኩል ከህወሓቶቹ ጋር ንትርክ ውስጥ እንደሚገቡ ፍንጭ ሰጥቷል። በዚህ መሃል ፕሬዝዳንቱ ሁለት አማራጭ አላቸው። ወይ ፈተና ውስጥ ይገባሉ ወይም መልካም አጋጣሚዎችን ይፈጥራሉ። እኛም ይህንን መሰረት አድርገን ጥያቄዎችን እንጠይቃለን። ቀጣዩ የፕሬዝዳንት ታደሰ ወረደ የስልጣን ዘመን ምን ይዞ ይመጣ ይሆን? ፈተና ወይስ እድሎች? ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተከታታዮቻችን፣ በዛሬው ፕሮግራማችን የጄኔራል ታደሰ ወረደን የትግራይ አመራርነት ከቀጣይ የትግራይ ዕጣ ፈንታ ጋር አገናኝተን ፈተና ነው ወይስ እድል ይዞ የሚመጣው የሚሉ ጥያቄዎች ላይ ተመርኩዘን እነዚህንና መሰል ጉዳዮችን እያነሳን እናስቃኛችኋለን። በትዕግስት እንድትከታተሉን እንጋብዛለን። ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። የፕሬዝዳንት ታደሰ ወረደ የመጀመሪያው ፈተና የሚሆነው በስልጣን ባለድርሻ አካላት መካከል ያለው ልዩነት ነው። በአንድ በኩል ፌዴራል መንግስት አለ፣ በሌላ በኩል ህወሓትም የስልጣን ባለድርሻ ነው። ወሳኙ ጉዳይ ሆኖ የተገኘው የሁለቱ አካላት ፍላጎት እርስ በርስ የማይስማማ ብቻ ሳይሆን የሚቃረንም ጭምር መሆኑ ነው። ፌዴራል መንግስት የስልጣን መራዘሙን ሲገልጸው ህገ መንግስት ጠቅሶ ደንብና መመሪያ ጠቅሶ ከፕሬዝዳንቱ የሚጠበቀው አካታች መንግስት እንዲመሰርቱ ነው ብሎ ነው። ይህ ማለቱ ደግሞ ፌዴራል መንግስት ከታደሰ ወረደና ከጊዜያዊ አስተዳደሩ ምን እንደሚፈልግ ማሳያ ነው። አካታች መንግስት ይመስረት ማለት ህወሓት ስልጣን ያካፍል፣ ብቻውን ትግራይ ሊመራ አይችልም ማለት ብቻ አይደለም። ምናልባት ፌዴራል መንግስቱ በሚመሰረተው አካታች መንግስት የራሱም ድርሻ እንደሚኖረው እንደሚፈልግ ማሳያ ነው። እንዲህ ከሆነ ህወሓት እሺ ይላል ወይ ከተባለ አይልም ነው መልሱ። በህወሓት በኩል እንኳን ትግራይ ላይ ለብልጽግና ስልጣን ሊያካፍል የፌዴራል መንግስቱን ከስልጣን የማስወገድ እቅድ አለው ነው የሚባለው። ውስጥ አዋቂዎች እንደሚሉት ከሻዕቢያ ጋር በፈጠረው የጽምዶ ጥምረት የሚንቀሳቀሰው ህወሓት ስንቅና ሎጂስቲክ አግኝቷል። ትንሽ ወጣቱ አልዘምት ብሎ ተቸገረ እንጂ የሚፈልገው በጦርነት ፌዴራል መንግስቱን ማስወገድ ነው። ካልተቻለ በህዝባዊ አመጽ ካልሆነ በሌላ ብቻ በነፍጥም በነውጥም መንግስት መወገድ አለበት ብሎ የሚያምን ድርጅት ብልጽግና መቀለ ላይ የስልጣን ድርሻ እንዲኖረው አይፈቅድም የሚል ጉዳይ ያነሳሉ። ሁሉም በየፊናው የራሱን የፖለቲካ ትርፍ ላይ አተኩሮ በሚንቀሳቀስበት ወቅት ለፕሬዝዳንቱ ፈተና መሆኑ አይቀርም። የፕሬዝዳንቱ ፈተናዎች ብልጽግናና ህወሓት እጅ ላይ ያሉ ቢሆኑም እድሉ ያለው ግን እጃቸው ላይ ነው። አተገባበሩ ግን እንደ ጥንካሬያቸው ነው። አሁን ላይ ከህወሓቶቹ በኩል የሚመጣው ጫና እየበዛ ነው ማለት ይቻላል። የፕሬዝዳንቱን የስልጣን ማራዘም የአንድ ወገን ውሳኔ ነው በሚል ያጣጣለው ህወሓት የፕሬዝዳንቱ መቀለ አመጣጥ አልተዋጠለትም። የኢትዮጵያውያን ጉዳይ በጦርነት ለመፍታት ዝግጅቱን ጨርሷል ተብሎ የሚታማው ህወሓት ከፌዴራል መንግስት የሚመጣ ማንኛውንም አይነት አቅጣጫ በጸጋ ይቀበላል የሚለው ያጠራጥራል። ለዚህም ሁለቱ ወገኖች ሰበብ እየፈለጉ አንዴ የፕሪቶሪያ ስምምነት ተጥሷል፣ ሌላ ጊዜ እንዲህ ሆኗል እያሉ የሚወተውቱት ይህ ውጥረት የመጨመር ጉዳይ ያዋጣቸዋል ወይ የሚለው ለጊዜው ይቆየንና በጊዜውም ቢሆን በወዲ ወረደ ስራ ላይ ተጽዕኖ መፍጠሩ አይቀርም። በህወሓት በኩል ጦርነቱን ለማስቀረት ሽማግሌም ዲፕሎማሲም ተጠቅመው ዘላቂ ሰላም በትግራይ ማረጋገጥ አለባቸው። እንዲህ ካደረጉ ሰላም ትልቅ እድል ነው። እንደሚታወቀው የትግራይ ህዝብ ጦርነት በቅቶታል ብቻ ሳይሆን አንገሽግሾ ይሄ ህዝብ ሰላም ይፈልጋል። ተጨማሪ ጦርነት መሸከም አይችልም። ጦርነት ለውስጥም ከውጭም ለሚመጡ የትግራይ ጠላቶች አመች ከመሆን ውጪ ለትግራይ የሚፈይደው ነገር የለም። ወጣት ለስደት፣ እናቶች ለችግር መጋለጥ የለባቸውም። እንኳን ሰው መሬቱ ጦርነት ሰልችቶታል። ባሩድ ጠባብሶታል። ጦርነት አውዳሚ ነው ከተባለ በትግራይ ሊታይ የሚችለው ባለፉት ጦርነቶች ትግራይ ላይ የነበረው ነው። ይህ የቅርብ ማስረጃ ነው። ስለዚህ ወዲ ወረደም ህወሓቶችን አባብሎም ይሁን አስፈራርቶ ከያዙት የጦረኝነት አካሄድ ማስቆም አለበት። የፌዴራል መንግስት ቅድሚያም ለሰላምና ለፕሪቶሪያ ስምምነት መከበር ሊተጋ ይገባል። የሰላም እድሉ ያለው በህወሓትና በፌዴራል መንግስት እንደሆነ ሁሉ ፕሬዝዳንቱ የበጀትና የልማት እድል ያላቸው ከፌዴራል መንግስት በኩል ነው። ለዚህ ፈተና የሆኑት ህወሓቶች ናቸው። በአንድ በኩል በደብረ ጽዮንና በሞንጆሪኖ ጥምር ፈላጭ ቆራጭነት ይዘወራል።
በአንድ በኩል በደብረ ጽዮንና በሞንጆሪኖ ጥምር ፈላጭ ቆራጭነት ይዘወራል የሚባለው ህወሓት አቶ ጌታቸው አሰፋ እንደ ችግር ተጨምሮበት ከፌዴራል መንግስቱ ጋር ያለውን መካረር አባብሶታል። ይሄ ደግሞ በትግራይ የተመሰረተው ጊዜያዊ አስተዳደር ተረጋግቶ ስራውን እንዳይሰራ ፈተና ሆኖበታል። በእርግጥ ፌዴራል መንግስቱ ለወዲ ወረደ ወንድምና ወንድም የተካረረ ግጭት ውስጥ እንዳይገቡ አድርገህ አረጋግተህ ምራ የሚል አቅጣጫ ተሰጥቷቸው ነው የሚሄዱት ነው የሚባለው። እሳቸው ይህንን ማድረግ ይችላሉ የሚለው ግን ብዙ ታዛቢ የሚያነሳው ጥርጣሬ ነው። በእርግጥ ህወሓቶች ለወዲ ወረደ ማስቸገር በሚችሉበት ደረጃ ላይ ናቸው ወይ የሚለው አሁን አጠራጣሪ ነው። ምክንያቱም ውስጡን እንደሚናፈሰው ህወሓቶች አሁንም በታደሰ ወረደ ጉዳይ በሁለት ቦታ እንደተከፋፈሉም ይነገራል። ከዚህ ክፍፍል በተጓዳኝ አንድ የሆኑትም ደብረ ጽዮንና ሞንጆሪኖ የሚገኙበት ሌላኛው የህወሓት ክፋይ ቢሆን ከወዲ ወረደ ስልጣን የመንጠቃቀም አለው ለማለት ያስቸግራል። ውስጥ አዋቂዎች እንደሚሉት ቲዲኤፍ የሚባለው የትግራይ ሰራዊት ውግንናንና ወደ ወዲ ወረደ እንዳመዘነ የቅርብ ሰዎች ይናገራሉ። በዚህም አንድም የስልጣን ተቀናቃኞች በመዳከማቸው ሁለትም ጥቂት የቲዲኤፍ ሰዎች የሚጠብቁት ስለማይጠፉ ወዲ ወረደ ከፌዴራል ጋር ተባብሮም ቢሆን ስልጣኑን ማስቀጠል አይቸገርም የሚል ግምት አለ። ያም ሆኖ ፌዴራል መንግስትም ቢሆን ማከናወን ያለበት ቁልፍ ተግባር አለ። በትግራይ በኩል ያለው ይሄ ሆኖ የፌዴራል መንግስት ሁልጊዜ ትግራይን ከህወሓት ጋር ብቻ ማያያዙን ማቆም አለበት የሚል አስተያየት በብዛት ይነሳል። የትግራይ ህዝብ በሙሉ ህወሓት አይደለም። የተወሰነ ደጋፊ ግን ሊኖር ይችላል። ሁሉም ትግራዋይ ህወሓት አይደሉም። ሁለቱን ተለያይቶ ሊወስዱ ይገባል። ስለዚህ የትግራይን ህዝብ ቁልፍ ጥያቄ መመለስ አንድ መንግስት ለህዝቡ ማድረግ እንዳለበት ግዴታ ነው መታየት ያለበት እንጂ ህወሓትን ከመጥቀምና መጉዳት ጋር ሊገናኝ አይገባውም። በአሁኑ ወቅት የትግራይ ህዝብ ጦርነት አይፈልግም፣ ልማት ግን ይፈልጋል። ይህ ልማትና እድገት እየፈለገ ያለው ከሻዕቢያ አይደለም፣ ከኢትዮጵያ መንግስት ነው። ምክንያቱ ግልጽ ነው። የኢትዮጵያ መንግስት አልረዳው ብሎ እንጂ አሁንም የትግራይ ህዝብ መንግስት የነ ጥያቄን መልስልኝ እያለው ነው። ስለዚህ የተፈናቃዮች ወደ መኖሪያ ቀያቸው መመለስና የበጀት ጉዳይ መፈታት አለባቸው። የሰራተኛ ደሞዝ ጥያቄ መመለስ አለበት። ጦርነት ለማስቀረት መንግስት የግጭት አጀንዳን የሚያስወግደው የትግራይን ህዝብ ጥያቄ በመመለስ ነው። በተደጋጋሚ እንደሚታየው የምዕራብ ትግራይ ጉዳይ መፈታት ያለበት ወሳኝ ጉዳይ ነው። ምክንያቱም ምዕራብ ትግራይ አንደኛው የጦርነት አጀንዳ እየሆነ ነው። መንግስት ይሄንና መሰል ጥያቄዎችን በመመለስ የጦርነት ምክንያቶችን ማድረቅ አለበት። ይሄ የሚጠቅመው ለትግራይ ብቻ ሳይሆን ለኢትዮጵያም ዘላቂ ሰላም በጣም አስፈላጊ ነው። ከዚህ በተጓዳኝ የፕሪቶሪያ ስምምነት ሳይሸራረፍ መተግበር አለበት። ይህ የማድረግ ትልቅ አቅም ያለው ደግሞ ፌዴራል መንግስቱ ጋር ስለሆነ በዚሁ ደረጃ የአንበሳውን ድርሻ የሚወጣው መንግስት ነው። በህወሓት በኩል በተደጋጋሚ እንደሚባለው የጦርነት አማራጭን ዘግቶ በሌላ የሰለጠነ አማራጭ መተካት ነው። በዚህ ጦርነት አሸናፊም ተሸናፊም አይኖርም። አንዴ ከተጀመረ እየተቀጣጠለ የሚሄድ ሁሉንም የሚበላ አውዳሚ ነው የሚሆነው። ስለዚህ ቢያንስ ለሚመራውና ለሚታገልለት የትግራይ ህዝብ ብሎ ከጦርነት አማራጭ መታቀብ አለበት። የታደሰ ወረደ ድልም ያለው እዚሁ የሰላምና የልማት አጀንዳዎች ላይ ነው። ጀነራል ታደሰ ወረደ ህወሓትን ከጦርነት አማራጭ አስወጥተው ሰላም ከፈጠሩ፣ በሌላ በኩል ደግሞ የፌዴራል መንግስቱ የትግራይን ህዝብ የልማትና የግዛት ጥያቄዎች እንዲመልስ ካስቻሉ ጥሩ እድሎችን ይፈጥራሉ። ፈተናዎች ይከስማሉ። ሰላም ከዚህ አልፎም የልማትና የእድገት በሮች ይከፈታሉ። ለዛሬ ይዘንላችሁ የመጣነው ጥንቅር ይህንን ይመስላል። በቀጣይ ፕሮግራማችን እስከምንገናኝ ቸር ይግጠመን። ይህ ሎሚ መልቲሚዲያ ነው። ሎሚ መልቲሚዲያ ወቅታዊ ሀገራዊ አህጉራዊና ዓለም አቀፋዊ ሁኔታዎችን በማህበራዊ ኢኮኖሚያዊ እምቅ የተፈጥሮና ሰው ሰራሽ ጸጋዎችን የሚመለከቱ ሀሳቦች የሚቀርቡበት ሚዲያ ነው። ሎሚ መልቲሚዲያ የህዝባችን ባህልና ታሪክን ማንነትና ጥበባዊ ጀግንነትን የሚመለከቱ ዝግጅቶች የሚቀርቡበትና የእስከዛሬዎቹ ጥረቶቻችንን ዳሰን ስለነገው ብሩህ ተስፋችን የምንወያይበት መድረክ ነው። ሎሚ መልቲሚዲያ ለማህበረሰባዊ ለውጥና ኢኮኖሚያዊ እድገት ቅድሚያ ለሚሰጡ ሀሳቦች የላቀ ክብር ሰጥቶ ያስተናግዳል። ስለዚህ ይምጡ፣ በጋራ እንስራ። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። ሎሚ ቴሌቪዥን